ጤና ይስጥልን እንዴት ናቸው? ከዚህ በፊት እንደምታወቀው ወይም ደግሞ በዚህ ሶሻል ሚዲያ ላይ በርካታ ስራዎችን እየሰራሁ ቆይቻለሁ። በተለይ ከአመራር እና ከማህበረሰብ ነክ የሆኑ ሀሳቦች ወይም ደግሞ እሾችን እያነሳው ቆይቻለሁ። ይህንን ስሰራ የቆየሁት በአፋን ኦሮሞ ነው። በኦሮምኛ የምትፈልጉ ሰዎች ደግሞ ከዚህ በፊት የሰራሁትን ቪዲዮዎች ዩቱብ ውስጥ በመግባት ማግኘት ትችላላችሁ። አሁን ደግሞ አማርኛ ለሚሰሙ ወይም ደግሞ ኦሮምኛ መስማት ለማይችሉ ሰዎችም በአማርኛ በተቻለ መልክ ስለ አመራርና ማህበረሰብ ነክ የሆኑ ሀሳቦችን ለማንሳት ሞክራለሁ። ስለዚህ ይህን ሶሻል ሚዲያ ወይም ደግሞ ይህንን ቲክቶክ ወይም ደግሞ በዩቱብ በጭላሎ ሚዲያ ኔትወርክ ሰርች በማድረግ ማግኘት ትችላላችሁ። ይህንን እያልኩ ወደ ዛሬ አጀንዳ ወይም ደግሞ ወደ ዛሬ ርዕስ ይገባሉ። የዛሬ ርዕሳችን ደግሞ የአመራር ዘይቤዎች እና እነኚህን የአመራር ዘይቤዎች ደግሞ መቼ ነው መጠቀም ያለብን የሚል ሀሳብ ይዤ ቀርባለሁ። ስለዚህ እስከ መጨረሻ ከኔ ጋር እንድትቆዩ በዚሁ ማሳሰብ እፈልጋለሁ። እንደምታወቀው የተለያዩ የአመራር ዘይቤዎች ወይም ደግሞ ሊደርሺፕ ስታይሎች አሉ። ከነሱ ደግሞ ሞር ዛሬ እኔ ፎከስ የማደርገው ሁለት የአመራር ዘይቤዎች ናቸው። ታችን እነኚህን የአመራር ዘይቤዎች ለመጠቀም መሰረት የምናደርገው ሁኔታዎች ምንድን ናቸው የሚል እስኪ አጠር አድርገን እናያለን። የመጀመሪያ ሁኔታዎች ወይም ደግሞ መስፈርቶች አንደኛው የሰራተኛ ሁኔታውን መሰረት አድርገን ነው። የሰራተኛ ሁኔታ ምን ይመስላል? የተለያዩ የአመራር ዘይቤዎች አሉ። እነኝህን ዘይቤዎች ደግሞ ከሰራተኛ ጋር የሚሄድ ወይም ደግሞ ከሰራተኛ ጋር እኛ የምንመራ ሰራተኞች የሚጣጣም መሆን አለበት። የሰራተኛ ሁኔታ ምን ይመስላል የሚል ለዚህ ነው የሚያስፈልገው። ሁለተኛ የስራ አይነት፣ የተለያዩ የአመራር ዘይቤዎች አሉ። እነኝህን የተለያዩ አመራር ዘይቤዎች ደግሞ የስራ ሁኔታ ምን ይመስላል የሚል መጀመሪያ ማየት አለብን።